ሔዋን ባለፈው ክፍል የትና እንዴት ይስተካከላል? አባዬ ሰማ ማለት እኮ በቃ ይሞታል። እንዴት እንደዚህ ልትይቻልሽ? የት ነህ? እኔ የምልሽ 2 ወር ጊዜ ሰጥቶናል አላልሽኝም ነበር እንዴ? ተረተን ተውና እባክህ ገንዘብ ያዝ። ወይ ምን ረሳ? ይቅርታ ሔዋን እባላለሁ። ውቢት እባላለሁ፣ ባለቤቱ ነኝ። ሄሎ ሲስ፣ ሔዋን ነኝ። ወይኔ ጉዴ! ምንድን ነው? ምን ሆነ ነው? ተይው። ምንድን ነው? የራሴ ጥፋት። በእናትህ እያስጨነከኝ ነው፣ ንገረኝ። የተፈጠረ ነገር አለ? እንዴ? እሺ ማልቀሱን ተውና ንገረኝ። የሲሳይ ጉዳይ ነው? ታዲያ ሌላ ምን አለ? ነፍሴን አስጨነቃት። ይባስ ብሎ ጋሽን ሽምግልና እልካለሁ አለኝ። ይላካ። በቃ ምን ማድረግ ይቻላል? ይሁን ነካሽ። ጋሽ የት ያውቃለሽ? የብሌን ነገር ቢወራስ? በስመ አብ! አሬ ሰይጣን ጆሮ ይደፈን። እንዴ ምን ሞርታ መጣብኝ። እኔ ደግሞ አውርቼውን የመጣሁት ማለቴ በደንብ አወራና በቃ ተስማምቼ መጣሁ። ተስማማን ስትይ በቃ ጊዜ ሰጥቶናል፣ 1-2 ወር። ተይው እባክሽ፣ ውሸቱን ነው። ትናንትስ ብሎናል ነበር። አሁን የምሩን ነው። የእውነት ምሎልኛል። ከፈለክ ደውዬ ላሰማ። ተይው፣ ድምፁ ራሱ እንዴት እንዳስጠላኝ። እንዴ እሺ፣ አሁን ደግሞ ምን ሆንክ? ምን ሆንኩ? በቃ ዘና በላ እንዴ፣ ተደሰት። አይ ሆኔ፣ ቆይ እስከ መቼ ነው የጉዳይ የሚቀጥለው? ምኑ ብሩ ነው? በቃ እኔ አሁን ስራ ልገባ አይደል? ከዛ ከመስሪያ ቤት እበደራለሁ። በቃ እንከፍላለን። አይ እሱ ችግር አይደለም። እንዴ ታዲያ ሌላ ምን አለ? ይህንን ጉዳይ ከያሬድ ጋር ከዚህ በፊት አንስተነው ነበር። እስከ መቼ ነው የብሌን ነገር ተደብቆ የሚቀረው? ሲሳይ የብሌንን ነገር የቤታችን መያዣ አድርጎታል። እንጂ የገንዘቡ ጉዳይ አይደለም። እሱ አይደለም የሚያሳስበኝ። በቃ ተወደኝ። በቃ ፈታ በል። እራት በላ? እኔን ጥለኝ ግን አልበላማ። ለማንኛውም እራት ልቅ ይኸውልህ አንድ ነገር ልምከር። ስራ ወጥረ ስራ፣ ከዛ ደግሞ ፈታ ስትል ፈታ ማለት ነው። ቆይ ዋንድ ሄሎ ሲሳይ፣ የት ነህ? አልመሸም? ከእንግዳ ጋር። ምን አይነት እንግዳ ነው በዚህ ሰዓት? አረንጓዴ ልበልሽ ቢጫ? ምን አይነት እንግዳ ነው? የስራ ነው። እሺ ቻው። ሻወር ወስደኝ። በዛ ተጣጣ አልቆይም። መጣ። እሺ እኔ ሩቆኛል፣ ቶሎ በል። እሺ ሰላም ሔዋን፣ ውቢት ነኝ። ይቅርታ ከመሸ ደወልኩ አይደል? አረ ችግር የለም። ሂዊ ባለቤትሽና ሲሳይ አብረው ናቸው እንዴ? አረ እሱ ቤት ነው። እስቲ እሺ አገናኝ ላውራ። አይ ሻወር እየወሰደ ነው። ይኸውልህ በጭራሽ ሚስት የሚባል ነገር እንዳታገባ እሺ? ይኸውልህ የትዳር ትርፉ ማታ የት
ከዛ ጠዋት ስትነሳ ፍርፍር አደራ እንዳታገባሽ። አታስቢ ብዬ ቆይ እንደውም ልደውልለት ምናምን አገባህ ግን እንደዚህ ቻለሳሉ ማግባት ያለብሽ። ሄሎ ውዴ። እንዴ ሲስ እስኪ ውጣና አውራኝ። እሺ ቆይ እሺ የወጣው ነው። ሄሎ አሁን ይሰማል? ሰማዩልህ እኔ ጋር ልትመጣ ነው። ለምን አምሽተህ ቤት እስካሁን ስላልገባ እኔ ጋር መታ ነው ሰጂ ልትለኝ እንዴ? እና አንቺ ጋር ለምን ደወለች? ምናልባት የውድ ጓደኛው 200 ሺህ ብር አንስተ የሰጠው ሚስት ስለሆንኩኝ። ኖ አይሆንም። አንቺ ጋር በፍጹም እንዳትመጣ እኮ። ወይ ቶሎ ግባ ወይ ደግሞ ደውልላት። ያው ልትመጣለን። እሺ ችግር የለም እኔ ራሴ ደውልላታለሁ። አደራሽ አንቺ ጋር በፍጹም እንዳትመጣ እሺ? በልሽ ቻው በቃ። እንደ አንቺ ደዳ ያን ቤትማ በፍጹም ማየት የለብሽ። ሄሎ የት ነሽ? ነሽ ሰጂ? ከማን ጋር ነው የምትጨቃጨቂው? ሲሳይ ነው አሳኮ ተንዘላዘለ። ለማንኛውም ግን ደውዬ ግባ አልኩት። እሱ ሊሰማሽ ወዱን። ቆይ ግን እንዴት ሊሰማሽ ቻለ? ትላለህ። እሺ ካለኝ በኋላ ነበር ባለቤቱ ሳታውቅ ብሩ ነው ይሰጥ። ከዛ በቃ ባለቤቱ ስታውቅ ነው ሐሳቡን ቀይሮ አንተን ያወራ። ትናንት 2 ወር ጊዜ ስትቶራል አልሽ። ዛሬ ደውሎ ጠርቶ አይደል እንዴ ጥንብርኩሴን አውጥቶ ሰድሞ ያባረረኝ? ጠዋት አንተ ስጠይቀኝ ተናድጄ ደወልኩለት። ከዛ ስልኩን አያነሳም። ከሬዲ ባለቤቱን አድራሻ ጠይቄ ሄድኩኝ። እሺ ከዛማ ሚስትየው ጋር ሄድኩኝና አስረዳኋት በቃ ያለውን ነገር። እግዚአብሔር ይስጣት እሷም ተረዳችኝ። እሱም መጣና እኔን ውጭ አድርገው አወሩ ምናምን ተስማሙ በቃ ይመስለኛል። መጀመሪያ ግን ብሩን ያጠፋው ነበር የመሰላት። ሚስቱ እኮ በጣም ሴጣን ነች። ኧረ በፍጹም። እንዴት በፍጹም ትያለሽ? እንግዲህ እኔ ግንባር አለኝ ማለት ነው። እሷ ናት አሁን ደውላ አልገባም አለችኝ። ከዛ እኔም ደግሞ ደውዬ ጮኩበት። እሱም እሺ እገባለሁ አለኝ። አየኔ ሚስት ጭራሽ የሰው ትዳር ማስተካከልም ጀመርሽ እንዴ? ማለት ግን ሚስጥር ነው አደራ። ኧረ በፍጹም ጭራሽ የ2 ወር ጊዜ ሰጥቶኝ ድጋሚም ለራሴ አላወራም። ያው ቴክስት አደረገችኝ። ሲሳይ ቤቱ ገባ መሰለኝ። አመሰግናለሁ ነው በግብዣ መልሰው ያው እኔ ምን ሲስ ያ ጓደኛ ስሙ ማን ነበር? ሚስቱ ሄዋን። ጆ ይባላል። ምን ነው? አይ ለምን ሰሞኑን እኛ ቤትም ሳንጋብዛችሁ? ለምን ማለቴ ጓደኛ ገለመሌ ምናምን አልፈልግም ስትይ አልነበር እንዴ? አይ እኔ የሚረባ ጓደኛ አለ ብዬ አላስብም ነበር። የእሱን ግን ሚስቱ አሳይታኛለች። ለዛ ነው። መመዘኛውን አለፈ ማለት ነው? አይ አይሆንም፣ አይቻልም። ለምን? ምን ችግር አለው? የኔን መመዘኛ አላለፈ። ለዛ ነው ከኔ ደብቀው 200 ሺህ ብር ያበደርከው። ይኸውልሽ እኔ ጓደኛ አላም፣ ለሁሉም ገደብ አለኝ። ደግሞ ታውቂያለሽ አይደል ከዚህ በፊት ጓደኛ ምኜ ህይወቴ እንዴት ሲጎሳቆል እንደኖረ። ካልክሽ መልካም ቀን። ተነሽ ቁርስ ደርሷል። አድርግ። እንዴት አደርሽ? ቁርስ ሰርታ? አዎ። ምንድን ነው የሰራው?
እንቁላል ነው እንዴ? እና ሌላ ምን መስራት እችላለሁ? እኔ ራሱ አንተን መጠየቅ። ተነሽ በይ ቁርስ በልተን እኔ ልውጣ። እንዴ ወዴት ነው? ክፍለ ከተማ እሄዳለሁ። በዛው ደግሞ ምስራቅ ጋር እሄዳለሁ። እንዴ ሲስተር ጋር ለምን? በሰላም ወይ ሰላም እፈጥራለሁ ወይ የሚሆነው ነው ያለው። ነይ በይ ተነሽ። እንዴ ቆይ ንገረኝ። እንዴ ለምን መጀመሪያ ችግራችሁን አትፈቱ? ችግሯ እኮ ብሌን ነች። አሁን ደግሞ ብሌን የለችም እና ምን አድርጌ ነው የምፈታው? ታዲያ ምን ልታረግ? መጀመሪያ አስረዳታለሁ። ከተረዳች በኋላ የምፈልገውን ብር ነው የምጠይቃት። ከየት ታመጣለች? ከየት ታመጣለች? ዲላ ያለው የማየ መሬት ነው እንዲህ ድልቅቅ አድርጎ የሚያኖራት። እኔ ግን አልመሰለኝም። ብሌን በምትመጣ ጊዜ ራሷ ታስረዳት። አማራጭ የለኝም ውዴ። እስቲ እግዚአብሔር ይርዳኝ። እግዚአብሔር እንዲረዳ እናናስበኝ። ወይ ጆ ቤት ነሽ? አዎ ቤት ነኝ፣ ግን ልወጣ ነው። ሲሳይ ቀጥሩኝ። አዎ እንግዲህ ስሞታ ስሚ። የምን ስሞታ? አይስ ነገሩን ሳላበላሸው አልቀርም። መስተዳድር ሄጄ ነበር። አበላሸውት ነው ወይስ ላበላሸው ነበር? አላወኩም። ግን አሁን የደወልኩልሽ የሲስተር አዲሱ ቁጥርና የባለቤቷ ቁጥር ቁምሳጥኑ ጥግ ስር አለ። እስቲ አውጥተሽ ላኪልኝ። ፊት ለፊት ነው አገኘዋለሁ? አዎ ፊት ለፊት ነው። እሺ ለማንኛውም በቃ አንተ ተረጋጋ። ናይስ ገባ። ሄሎ ምስራቅ፣ እንዴት አደርሽ? ዮሴፍ ነኝ። ገና ለገና ክፍለ ከተማ ሳይጠይቀኝ ሄደ ብለህ ምንድነው እንደዚህ አጣድፈህ የምትጠራኝ? ቆይ ሰላምታ አይቀድም? ትሰማኛለህ? ከዚህ በኋላ ቦኖ ባልሆነ አትጥራኝ። አይ እኔ አሁን ነው ደውዬ ነገርኩት። ምንድነው ላንቺ እንደዚህ ቶሎ ደውሎ መንገር? ወንድ አይደል እንዴ? ወንድማ ወንድ ነው። ባንተ ጉዳይ ግን እያንዳንዱን ነገር እንዲነግረኝ ስላስጠነቀቁት ነው። ለምን?
ስለማላምነህ። እሺ ለማንኛውም ከውቢት ጋር መገናኘትም መደዋወልም አልፈቅድም። ለምን? የራሴ ምክንያት አለኝ። ማታስ ደውላ ግባ ስላለችህ? አይ የራሴ ፕራይቬሲ እፈልጋለሁ። ይሄ በስምምነታችን ውስጥ ይካተት። እሺ ሌላ የምትለው አለ? ሌላው ደግሞ ይሄ ጅል ባልሽ በሆነ ባልሆነ ጉዳይ እዛ መስተዳደር አይሄድ። አይ ካለ ግን ራሱ ይወጣዋል። ምን ነው ግን ህይወታችሁ በእጅ ነው አልክ? ሰውዬ ገንዘብህን አገኝክ አይደል? በቃ ከዚህ በኋላ ከፊታችንም ከህይወታችንም ዞር በልልን። ትሰማኛለህ? የክፍለ ከተማ ጉዳይ ደግሞ የራሳችን ነው። መቆየቱ ካልቀረ ደግሞ ራሳችን ተከታትለን የምናስጨርሰው ይሆናል። ይዋል ባይሆን እመርጣለሁ፣ ግን ትንሽ ድንበር እየዘለልሽ ደግሞ እንዴት አይነት መጥፎ ሰው እንደሆንኩ ታውቂያለሽ። ባይሆን እመርጣለሁ ያልኩሽ ደግሞ አንቺ ላይ ክፉ መሆን ስለማልፈልግ። አልገባኝም። አይገባሽም። ብነግርሽም ባስረዳሽም አይገባሽም። ይሄ ካንቺ የማሰብ አቅም ትንሽ ከፍ ያለ ነገር። ስለዚህ አርፈሽ በሰላም ነው። አለበለዚያስ ምን እያስፈራራኸኝ አይደለም አይደል? አይደለም። ገንዘቡን መክፈልሽ ብቻ አንድ ሊያመጻድቅሽ አይገባም። ገንዘቡን ቢሆን እኮ የዛች ከቤተሰብሽ የደብቅሻት የምስኪን ህፃን ገንዘቡ ዮሴፍ ይህንን ቢያውቅ አስበሽዋል? እንዲህ ነበር የሚያንጠልጥልሽ። ደግሞ ያ መሬት አይካኝ የሚለው አባትሽ ልጅ ያለው ሰው ማግባትሽን ሲያውቅ ምን እንደሚያውቅሽ ሞታለች ብሎ ተስካርሽ ነበር የሚያወጣው። ሌላው ደግሞ እስቲ አንድ ቪዲዮ ልጋብዝሽ። ያየሽው ተዝናኝ። ሄሎ ወይ ጨረሽ? የት ነሽ? ምን አለ? ያበላሽሁት ነገር አለ እንዴ? አረ ምንም የለም። ዝም ብሎ ነው እባክህ የሚጨቀጭቀን። ዛሬ ተመስገን ሁሉ ነገር ተሳክቷል። በቀኝ ነው መሰለኝ የተነሳሁት። እንዴት አንተ ከስተር ጋር ፒስ ፈጠርክ እንዴ? ማለቴ እሺ ያለችህ ሁሉም ነገር ተስተካከለልህ? አዎ እንደዛ። ብቻ የት ነሽ አሁን? ለምን ምሳ አንበላም? አረ በጣም ደስ ይለኛል። እሺ በቃ ቤት ገብቼ ልውጣ፣ እደውልልሃለሁ። እሺ በቃ እጠብቅሻለሁ። ስትወጪ ደውዪልኝ። ወይዚስ የት ነህ? 22 አካባቢ ቡና እየጠጣሁ ነው። መጣሁ። ና በቃ ችግር የለውም እጠብቅሃለሁ። እሺ ሄሎ ደረስ? እሺ ቆይ ልውጣ።
የቱ ጋር ነህ? አያይ ጊዜ የለኝም። ላስጠነቅቅ ነው የመጣሁት። ትሰማኛለህ? ተተኪ ቦታውን የምትፈልግ ከሆነ ከዚህ በኋላ እኔ የምልህን ብቻ ታደርጋለህ። እኔን ሳታስፈቅድ በጭራሽ ወደዛ መሄድ አልችልም። ደግሞ ከቤተሰብ ላይ ውረዱ እሺ? በጭራሽ እንዳትደውሉ። አንተም ያቺ ሚስትህ ከኔ ላይ ውረዱ እንጂ ይኸውልህ፣ ድጋሚ ህይወቴን እንድታመሰቃቅለው አልፈቅድልህም። ህይወትን ነው ማመሳቀልልህ። ጨርሻለሁ። የሁለቱ ሊካና ስልኩ ስላልተመሳሰለ አንዱን ግን አይቼዋለሁ። ከፐርሚቱ ጋር ግን የተመሳሰለልኝ አይመስለኝም። አንዱ ወይ እናንተ ጋር ታይቷል። ይቅርታ፣ ወይ አንዱ እናንተ ጋር ታይቷላችሁ። እናንተ ጋር አንዱ ልታዩት ትችላላችሁ። እሺ ቼክ አድርግና ደውልልኝ ወንድሜ። ምን ነው ችግር አለ? ህይወታችን፣ ትዳራችን አልገባኝም። ጠዋት ትዝ ይልሻል? ጓደኛህን ምሳ ጋብዞ እራት ጋብዞ ምናምን ያልሽው ነገር? አዎ፣ ግን በመስታወት ምን ያህል እንደቀፈፈ ስላየው ትቼዋለሁ። በመስታወት ስለሆነ ነው እንጂ ከመቅፈፍም በላይ ይዘገንናል። ለማንኛውም ከዚህ በኋላ ደግመሽ እንዳታስቢ። ያቺ ሔዋን በጭራሽ እንዳትደውልላት እሺ? ቆይ ጥፋት ነበር? ጥፋት የሚሆነው ደግመሽ ካደረግሽ ነው እሺ? ግን ደግሞ አንተ ማምሸትን ታቆማለህ። ዛሬ እንደውም አድራለሁ። በጣም ጥሩ። ከዚህ በኋላ ተጀመረ። በስመ አብ እርማችንን ብንዝናና እንደዚህ ሙዳችን ይጦልበን። ይሄ ጆዋና አይደል? እስቲ ግን ከሲስታር ጋር እንዴት ሆናችሁ? ይኸውልሽ ከእሷ ጋርማ ተስማማን፣ ታረቀ። አረ ልትሰጠን ነው? አዎ ሙሉን። ተመስገን። ስማ ቆይ አንድ ስራ ታዝዣለሁ። እሱን ስጨርስ ነው የሚሰጠኝ። ምን አይነት ይሁን ችግር የለውም እንጨርሰዋለን። ቆይ ኧረ ነገ ተነስቼ ዲላ መሄድ አለብኝ። ዲላ? ለምን? አዎ ነገ ሄጄ በፍርድ ቤት የእናታችንን ውርስ ማስወሰን አለብን። ማለትና ከባድ ነው እንዴ? ኧረ አይደለም፣ እስከ መንገዱ ደርሶ መልስ 10 ቀን ቢፈጅ ነው። ይሁና አይደለም ዲላ ለምን እንዲማርካ ይሆን? ይኸውልሽ ተወሰውሽ ሄሎ ያሬድ፣ ስማ፣ ከዚህ በኋላ ስልክ ላይ እንዳለ ያለውበት ቦታም እንዳትመጣ። ግንኙነታችን እዚህ ጋር በክብር ይቆም። ሲሳት በል ተውሳክ። ግብዣ ቢቀርብ ነው ምን ይቀርባል? ካካ ሁልጊዜ በጣም ይቅርታሽ። አለቀብኝ እኮ። ችግር የለውም ይሁን። መምጣትሽ ይበቃል። እንዴ ማን ደስ እንዲለው አይደል? ምን ነው ብዬ እንዴ? በቃ ያልፋል እኮ። እያወራን ደግሞ ምን ስቅበት ቀን ይመጣል። ያው ማዕቀብ ቢጣልብንም ይሁን ያልገባሽም የኔ እኮ ትንሽ ከብዳል። ይሁን ያልገባሽ ነገር እኮ እኔ ማንም የለኝም። ከጓደኛ የለኝም፣ ከዘመድ የለኝም። በቃ ብቻዬን ነኝ።
ፈልጌው እኮ አይደለም እንደዚህ ሆንኩት። ሰው ጠልቼ ምናምን አይደለም። ግን ደግሞ በቃ ማንም ሰው ጠገቤ እንዲሆን አልተፈቀደም። ቆይ መጀመሪያ ነው። ቆይ አሁን እያልሽኝ ያለሽው ምን ቀረ? ተነጋግረን እንጨርስን ነው። ከዚህ በኋላ ምናልባት ከሁለት ወር በኋላ ለዛውም ከይዋን ጋር ነው መገናኘት ያለብን። ነገ መንገደኛ ነች፣ ልሰናበት ነው የመጣሁት። ይኸውልህ መንገደኛ ብትሆንም ባትሆንም በቃ ለዘላለም እንሰነባበት አይመስልህ? ቤተሰቦች አሉ፣ ግን እነሱን ማግኘትም ሆነ መገናኘት ለኔ አደጋ ነው እያልሽኝ ነው? ቤተሰብም አለኝ። መቼስ እንጉዳይ አይደለም፣ ዝም ብዬ አልበቀልኩም። ግን ደግሞ ቤተሰብ ዘመድ ለሚባለው ወገን ያልታደልኩም ማለት ብዬ እስቲ አታምታሽኝ፣ በደንብ ንገሪኝ። ሔዋን አንቺ በጣም ጥሩ ሰው ትመስያለሽ። እኔ ምንም አይነት ጓደኛ የለኝም። በቃ ሲከፋኝ፣ ሲጨንቀኝ፣ ስደሰትም የማወራው ሰው ፈልጋለሁ። ጓደኛዬ እንድትሆኝ እፈልጋለሁ። አትጠራጠሪ ውዴ፣ ሁሌም ቢሆን አብሬሽ ነኝ። እሺ በቃ ከዚህ በኋላ እህትሽም ጓደኛሽም ሁሉ ነገርሽ ነው ሆነ። ጥሩንም ክፉንም አብረን አለሽ። ወይ ግን ይሄን ያህል ለምን ይጠፋል? ገንዘቡን ስላልመለስኩልህ ነው ወይንስ? ዝም በል! ስማ፣ ለራስህ ምቾትና ደህንነት ስትል ህይወቴን ሜዳ ላይ ጥለህ ጠፍተህ እንደገና ከ10 ምናምን ዓመት በኋላ ተመልሰህ መጥተህ የምታደርገው ይህ ትልቅ ጥፋት። ከዚህ በኋላ ትዋረዳለህ። እሺ ግን እኔ አውቄ ያደረጉት ነገር አልነበረም። ቆይ ይቅር ተባብለን አልነበረም? ለማንኛውም አሁን የመጣሁት ልሰናበት ፈልጌ ነው። ነገ ዲላ ተጓዥ ነኝ። ግን ሁልጊዜ ህይወቴን አመሰቃቀልከው እያልክ የብቻዬ ዕዳ አታድርገው። በወቅቱ እንደ ልብ ጓደኛ አምነህበት እኮ ነው የገባው። እኔም እኮ እንደዚህ ዕዳ ውስጥ የገባሁት የህይወቴን ግማሽ ገጠር ውስጥ ተደብቄ ስለኖርኩ ነው። ያውም የህይወቴን አጋር ትዝታን አጥቼ ስለ ዝም በል! ከሲሳይ ውጪ የሆነ ወይ ስጋ ዘመድ ምናምን እህት ወንድም ማለት አንድ እንኳን ሰው የለሽም? እንደዛ ነው የምትይው? አዎ እነሱ አይደለም ሲሳይን አግብቼ አዲስ አበባ እንደምኖር ይቅርና ከጀርመን ሀገር እንደመጣው ራሱ አያውቁም። ከማንም ሰው ጋር የጠበቀ ግንኙነት እንዲኖረኝ ይፈልጋል። በቃ ከስራ ወደ ቤት፣ ከቤት ወደ ስራ ብቻ እንድኖር ነው የምፈልገው። ወይኔ ውድ፣ ከዚህ በኋላ በፍጹም እንደዚህ አይቀጥልም። እኔ ያለሁልሽ። እሺ ግን ይያደራ ነገሮች በእኛ ቁጥጥር ስር እስኪሆኑ ድረስ ሁሉም ነገር በሚስጥር ነው መሆን ያለበት። ስንገናኝም ስናወራ ማንም ሰው ማወቅ የለበትም። አደራ። እሺ ችግሩ በጣም አመሰግናለሁ። ሔዋን በቀጣይ ክፍል መጣ አጅሪ። እንግዲህ ሴቶች አመጹ ምን ይደረጋል? አልጠይቅሽም ውቢት። ይኸውልሽ ከጀርባ የሆነ ነገር እያደረግሽ ከሆነ እንዳትሳሳች። 80,000 ብር ነገ ወይ ከነገ ወዲያ ደግሞ ይቀረውን አስገባልሃለሁ። ቅርብ አካባቢ ከሆንክ ከቻልክ ወደ ቢሮ ግባ። ግርማ ብቻውን እንዳያደርግ። ሰሞኑን አዲስ ነገር አይተሃል? ኧረ ምንም አላየሁም። ምን ያህል ነው የፈለከው? 100 200 500 ካለ ውለህ ባደርክበት እየመጣ መኝታችን አታበላሹ። ምንድነው የምትነተልኪኝ? ዛሬ ደግሞ ስራ የለሽም? ከውቢት ጋር እንዳትገናኙ እንዳትደዋወሉ ተስማምተን ነበር አይደል? ስምምነቱን አፍርሻለሁ።